biyiko samirratti adunyan malnaftati ndima የኦሮሞ መዝሙር ይዘመራል ስትሉ አልነበረም እንዴ? ዛሬ ከየት ተገኛችሁ? የኦሮሞ አፍቃሪ ኦኬ፣ ሰው ልጅ ከተሰማው ድምጽ ሊሆን ይችላል፣ መብቱ ነው። ምን ፖለቲካ ጋር አስወሰደ? እስቲ የኦሮሚያ ፖሊስ እንደዚህ ያደረገ እንደዚህ ገፋት እንጂ አልወራወራትም ብሏል። የቱ ጋር ነው አለ? እስቲ የምታወሩ ሚዲያ ላይ የምታወሩት ነገር እስቲ በተጨባጭ አንጡ። እሱን ነው የምንፈልገው። መቅደስ ቀጥይ። ሰላም እንዴት ዋላችሁ? እኔ እንኳን ጥያቄ ያለኝ የት ሀገር ነው አዝማሪ አይከሰስም የሚል ህግ ምናምን ብሏልና እኛ ቤት አይከሰስም የሚል ነገር አይደለም እያነሳ ያለው እንደ ሐሳብ። ቆይ ተረጋጊ። ምንድነው ያልሽው? አታች ኮሜንት ላይ አንብበዋል። የት ሀገር ነው አዝማሪ አይከሰስም የሚል ህግ ምናምን ብሎ ጥያቄ ምልክት አድርጎልናልና አዝማሪ የናፍጠኛ ነው እንጂ የኦሮሞ አርቲስት ታጋይ ነው። ቆሻሻ ነው። እነዚህ ውሸታ አንዴ ሰንጀሬ ማለቹ ወርባዴት ያከረጀችው ጌዲ ከነስሪ ይፈኑ ጎዲ ይጀቹፋኒ ሜታ አድርጎ ሌሎቹ ሲናገሩ ፕሊዝ አንቺ መቅደስ ነው እንትን ለምን እንደዚህ ያልክ ነው ጥያቄኛ? ለምን ተከሰሰ ለምን ታሰረ አላለም። ግን እውነተኛ መረጃ ካላችሁ አውጡ ነው የትኛውንም ቦታ ላይ ያለው ነውና ለምንድን ነው አንተኛ አዝማሪ አይከሰሰ? ሲጀመር አዝማሪ አይደለም። አዝማሪ ማስቆዞ በየቤቱ ሰውን የሚያዝናና ነውና አንዱ ዓለም ሳቃው አዝማሪ አይደለም ልል ፈልጌ ነው። ወስዶ እኮ ወደ ፖለቲካ መጥቶት እኛ ይፈራ ነው ይሄ ነው። ከኛ ዶንቆሮች ጋር አንዳንድ ኦሮሞን ባይ ዶንቆሮች አሉ። ከነሱ ጋር ወደ እንትና መጥቶ እኮ ወደ ፖለቲካ መጥቶ አሁን ምንድነው ያሉት? አንዱ ዓለም ኮንሰርት ሰራለው ይፈቀድልኝ ብሏል። አረ በእናታችሁ እንኳን ምስት አይደለም ከብት እንኳን ሞቶብሽ ለአንድ ሳምንት ታዝኛለሽ። ማን የቱ ጋር ነው? ኦኬ አንዱ ዓለም ካለ እኮ እኛም እንቃወማለን እኮ። አንጡ እስቲ ያንን መረጃ አንጡ። የሆነ ጠበቃውን ለመምታት ስለፈለጉ ጠበቃ ላይ ስሙን አድራሻውን ምናምን አውጥቶ ፖስት አደረጉ ማለት ነው። እነዚህ አሸባሪ ፋኖ ናችሁ እናንተ። ነምበር 1 ፋኖ በውጭና በፍንፍኔ ውስጥ የምትኖሩት የኦሮሞ ገዳዮች ፋኖ ናችሁ እናንተ። ለቀነኒ ድምጾ ናችሁ። የሬሳ ነጋዴ ሁሌ የሬሳ ነጋዴ ወለጋ ውስጥ የሞቶ ኦሮሞ የከሌ ነው ሞተ የኛ ዘር ነው ሞተ የምትሉት እናንተ ለ6 ዓመት እንደው እቺ ስልጣን አትይዟትም ከእንግዲህ በኋላ ናፍጠኛ። እናንተ የምትሰሩት ለስልጣን እናንተ የምትሰሩት ስልጣን ነው። ኦሮሞ ስልጣን ያዘ ነው እንይዛለን። ከፍንፍኔ እስከ ጎጀም ስልጣን እንይዛለን። ምን አባታችሁ ነው የምታመጡት? አብዱ ጀባር የሮሰን አቡካሶ አብዱ ጀባር አከነት ቴሮሪስት ቱራን ሳሞኒ ሰንዮ ያደተ ጅቹላ ቤክቴ እስቲ አሁን ወንድሟ ነው የተባለ ይምጣ እዚህ ቤት። እስቲ ሼር አድርጉለት የምታውቁ ከሆነ። በቀደምለት ያለው እኮ አናኒ እኔ ያለው እኮ አትረብሽ። በቀደምለት አናኒ 5 ስታር ሆቴል ሰራለሁ ብላ የሆነ ስምምነት እኔ ጋር አስቀምጠች እና የሆነ ከውጪ ድርጅቶች ጋር በስንት ሚሊዮን ተፈራርማ እቃ ልታስገባ ምን ሰርታ ነው እቺ ልጅ እንደዚህ ይሄንን ሁሉ ብር የምታገኝ? ምን ለማለት ፈልገው ነው? የሰውዬ የሆነ ችግር አለ ማለት ነው። ያንን ሰው ወንድሟም ይሁን ተይዞ ልመረምር ይገባል። ሜቢ በብር ላይም ተጣልተው ይሆናል እኮ ልጆቹ አይታወቅም። ከን ነው ሰዎች እኔ ሳልሰራ ከን ነው ይዘረፋል እንዴ? እኔ ሳልሰራ እንዴት ነው 5 ስታር ሆቴል የምሰራ? ቢያንስ 100 ሚሊዮን ይጨርሳል ወይም 50 ሚሊዮን ይጨርሳል። እሱ ብቻ አይደለም ከውጪ እቃ አስገባለሁ እንደዚህ አይነት በሚሊዮን ተፈራርሞ እኔ ጋር አስቀምጣለች አለ። ማታ ደውላ ስለዛ ጉዳይ ለአንዱ ዓለም ፍቃድ
አለት ለአንዱ ዓለም ከውጪ እቃ ለማስገባት ማለት ነው። ግን እዚህ ጋር ምንድነው ያለው? ከውጪ ድርጅቶች ጋር ተስማምታለች በዚህ ሚሊዮን። ስለዚህ እሷ ለመነገድ ለወደፊት ዓላማ ያላት ሁለት ነው። ሜቢ ልጆቹ እዛ ላይ ሊጣሉም ይችላሉ እኮ አይታወቅም። ቤት ውስጥ በዚህ ጭቅጭቅ ሊኖር እንዴ? እሷ ባል ያላት አብሮ ከአንዱ ዓለም ጋር እየኖሩ እንዴት ነው ይሄንን የሚያክል ዶክመንት ወንድም ጋር የምታስቀምጠው? ያ ሰውዬ ተይዞ ሊመረመር ይገባል። ወንድሟም ይሁን ዋቴቨር ስልኩም ሊፈተሽ ይገባል። ትክክል። ቢሆንም ደግሞ አንዱ ዓለምን ያስደስተዋል እንጂ እንደዚህ ሙፊት ትንካሱ የሃቲ መናሳ ደልደላ ከና ኬሰ ሴንቴ ኒገመደ ያበረታታታል እንጂ ኔጌቲቭ የሚያስደርገው ነገር ምንም ጉዳይ አይኖርም። የማይመስል ነገር በዛው ቢሆን እንኳን ማለት ነው። የዛን ማታ ስለዚህ ጉዳይ አውርታኛለች እያለ እኮ ነው አንዱ ዓለም እየሰማ ነው ስላት አዎ አለችኝ አለ። ምን ለማለት ፈልጎ ነው የሰውዬ? ነገሩን ዳይቨርት እያደረጉ ነው። አይ ላሊ እኒ ጎንጉማ ሶ ወጀደያ ደማለ እኒ ዱጉማነት ተፈካሱ ማለከተ ቢስ ሃሳቶ እኮ ጀልቀቤ ለማፋረትሙ ወንተ ቢራ ሃሳው ፖሊስሊ አይ ሞቲ እኒ ለደገራ ገሩ ሞቲ ቦደረቴው ቢልቡል ማልፍ ይረፍቱ ጀናል አይ ይረፍኔ ወጆጀ ቻንጀራና አንጀቴ እና አፋን ለበዱበት አይኑ ያ ወንድሟ ጋር ታናሽ ወንድሟ ጋር በጠመንጃ ቤት ውስጥ ቀነኒ ላይ ተወከሰ። እንግዲህ ወንድማችን ጋር ነበር ማለት የነበረበት ወንድሟ ጋር ነው። እንግዲህ ያ ሰው ወንድሟ ጋር ነው ያለው። ይሄ ሰው ከዚህ በፊት አይ ዶንት ኖ እሱ ሆነ ሌላ ሰው ይሁን አላውቅም። በኦሮምኛ ስናገር እንትኑ ምንድነው እሱ የሱን ድምጽ ሊለይ ይችላል። ከዚህ በፊት አጎት ነው ስሉ ነበረ ይሄ ሰውዬ። አይ ዶንት ኖ እሱ ይሁን አሁን በአማርኛ ስላወራ በደንብ ትንሽ እሱን ይመስላል። እዚህ ሰው አጎት ነኝ ምንድነው ወንድም ነኝ የሷ ዶክመንት እኔ ጋር አለ የምትለው ሰውዬ እስቲ ናግባ ሁለት ቁጥር ጻፍልኝ እዚህ ስር ፍሬዘር ቀጥል። ኦኬ ቴንክ ዩ ስለፈቀዳችሁልኝ እንደው አንድ ደቂቃ ወይም ደግሞ 30 ሰከንድ ነው የማወራው። እኔ በራሴ አንደርስታንዲንግ ምን መደረግ አለበት በሚባለው ነገር እነዚህ ችሊት ተገላለች ማንም ገደላት ማንም አለ ሞታለች። ኦኬ ኢንቨስቲጌት እየተደረገ ስለሆነ ገና ለገና ይከሰሳል ተብሎ ግን አሁን የሚጠረጠር ልጨርሳ ፕሊስ እየተቆስኩ አይደለም እኮ እየተናገርኩ ነው። እና ስለዚህ ስትገባ ነው ድምጽ የተሰማ ችግር የለም። ኦኬ ምን መሰለህ ሮበሌ አንድ ነገር መጠንቀቅ አለብን እላለሁ ሁላችንም። ምክንያቱም ታሪካዊ የሆነ ስህተት እንዳንሰራ አንደኛ ሴት ልጅ ነች ተገላለች ወይም ደግሞ ሞታለች እንበል አይደል? አንድ በአካባቢው ያለ ሰው ነው በህግ ሁሉ ጊዜ የሚጠረጠረው። አንድ ሰው ከሞተ እዛ አካባቢ ማን ነበር ተብሎ ተጠርጥሮ ይታሰራል። ኦኬ አሁን ይሄ ሰው እንግዲህ ባሏ ነው ወይም ደግሞ ጓደኛው አብሮ ነው የሚኖሩት ታስሯል። ስለዚህ እናንተ ልጅቷም ኦሮሞ ነች እሱም ኦሮሞ ነው። እናንተ ቢያንስ አለ አይደለ ሞር ማድላት ያለባችሁ ህይወቷን ላጣችሁ ነው። ይሄ ሰው እኮ ወይም ነፃ ሊሆን ይችላል እኮ ኦኬ ግን ሞር ለሷ ነው መቆም ያለባችሁ። እንደ ሎጂካሊም ሳይንቲፊካሊም ስታስበው ይሄ ነው መሆን ያለበት። እኔ ያያው ያለሁት ትንሽ የልጅቷን ጉዳይ ወደ ዳር ማለትና የአንዱ ዓለምን ያለ መከሰስ ጉዳይ ላይ ነው ብዙ ትኩረት ያደረጋችሁ። ከዛም የተነሳ አባትየውም ዛሬ እናትየዋንም ዞር ስል እንደዚሁ ሳይ እናትየዋንም አይቻለሁ እና ጥሪ ያርጋለች። ምክንያቱም የሆነ ያዩት ነገር አለ ትክክል ይሄዳ ልጃቸው ጉዳይ የወንጀል ምርመራው ጉዳይ ወይም የሆነ ጉዳይ ወይም እንደዚሁ ሶሻል ሚዲያ ላይ የሚደረገውን ነገር አይቶ እናትና አባት አንተም ልጅ ቢገደል እህት ብትገደል እንደዚሁ አዲስ ነገር አይደለም። ኦኬ ስለዚህ ያዩት ነገር ስላለ ልጨርስ ሰከንድ ፕሊዝ
ያዩት ነገር ስላለ ወጥቶ እየተናገሩ ነው። አያምላችሁ ፕሊዝ ማሰማኝ ከሆነ ዝም ብሎ ማውራት አይደለም። ኦሮሞ ለዚች ልጅ ድምፅ ያልሆነ አለ ብለህ ታስባለህ? የቱ ጋር ነው ያለው? ካየ ደግሞ ኦኬ ልጨርስ። እሺ አንተ ኦሮሞ ድምፅ የሆነ አይደለም እያልክ እኮ ነው። አላልኩም ኦሮሞ አላልኩም። ይሄ ኦሮሞ አይ ወደ እሷ እያደላችሁ አይደለም ወደ ልጁ እያልክ ነው። ኖ አላልኩም ብላል፣ እንደዛ ብላል። ኖ እኔ ያልኩት አንዳንድ እንትኖች ሶሻል ሚዲያ የሚታዩ ነገር ሙር ለሱ ነው የቆማችሁት። ይሄ ትክክል አይደለም። ኦሮምኛ ላይ ገባክ ይችላል። በህግ ያስጠይቃችኋል፣ በሞራልም ያስጠይቃችኋል፣ በፈጣሪም ትጠየቃላችሁ። ይሄ አይሆንም። ወይ ነፃ ተብሎ ይወጣል። እሱ አይደለም የገደለው ሌላ ሰው ሊሆን ይችላል። ኦኬ እሱ ከዛ ያለ ኦሮሞ የለም። እንደዚህ አይነት ባህል እሱና እሷ አንድ አይደለም። እሷ ሞታ አልፋለች፣ አትመለስም። ሶ ዳስ ዋይ እኔ የማየው ነገር ብዙ ጊዜ ከኦሮሞ ጋር ያይዛችሁ እሱን ዲፌንድ የምታደርጉት ነገር ዝም ብለህ የምትለፈልፍ ከሆነ አንተ ሌላ መርዝ እየረጨ ነው። የቱ ጋ ነው ኦሮሞ ለቀነኒ እያለቀሰ ሁሉም ፖስት እያደረገ ብርም እናሰባስባለን እያሉ ከዚህ የበለጠ ምን ዳኛ እንዲሆኑ ነው? እንደናንተ ግደል ፍለጥ ብር እናዋጣለን እንድንል ፈለጋችሁ? እናንተ እኮ ግደል ጠመንጃ ታጥቀ መሳሪያ እንገዛለን የምትሉ ናፍጠኞች ናችሁ እኮ ኦሮሞ አይደለም። እኛ የምንለው ይሄ ነገር በህግ ተይዟል። ኤካሌ ነው ገደለው፣ ኤካሌ ነው ገደለ ከተባለ እውነታው ይደበቃል። መንግስትም ይሄንን ነው ፖሊስም ያወጣ መረጃ ይሄንን ነው የሐሰት መረጃ ታው ብሎ ያወጣ ማለት ነው። ሂድና አንብብ። ቆይ እኔ ፍርድ ቤት ልሁን ማለት ምን ማለት ነው? ህግ ይዟል፣ መጠበቅ አለብን። ደግሞ ኢንፎርሜሽን ካለ ለፖሊስ ሄደ መስጠት ነው በቃ። አሁን ብላችሁ አንዱ አለም ኮንሰርት ልሰራለሁ ብሎ አለ ጠይቅልኝ ብሎ ለጠበቃ ነገረ ብላችሁ የጠበቃን አድራሻው አውጥታችሁ ፎቶ አውጥታችሁ እናንተ የምትሰሩትን እናውቃለን። ኦሮሞ ለስልጣን ያዘ ሚቀኞች ናቸው እናንተ፣ ሟርተኞች ናቸው። በሞተ ሰው የምትነግዱት አረመኔዎች ናቸው። ከመቼ ጀምሮ ነው ለኦሮሞ ድምፅ የሆናችሁት? እኛም እኮ ለአማራ ልጅ ስትሞት ባለፈው ለዛች ለህፃኗ ድምፅ ሆነናል። ጀስትስ ለፌቨን ብለን እንደውም የኔ ቪዲዮ አለ። ቤት ልሰጣት ይገባል፣ ኦሮሚያ ውስጥ ልትኖር ይገባል የፌቨን እናት ብለን ቪዲዮ ሰርተናል። ሁሉም ኦሮሞ እንደዚህ ነው የቆመ። እናንተ የምትሰሩት መጀመሪያ ቀን በትራስ አፍኖ ገደላ አላችሁ፣ ከዛ ወረወራ አላችሁ፣ ከዛ ጠመንጃ ተኮሰ አላችሁ፣ ከዛ የኦሮሚያ ፖሊስ ያለው አንዱ አለም ገፋት እንጂ አልወረወረም አላችሁ። አሁን ደግሞ አንዱ አለም ኮንሰርት ሰራለሁ ብለዋል አላችሁ። እንግዲህ የእናንተ ሌላ ደግሞ ጠመንጃን ገዛላለን ሂድና የአንዱ አለም ቤተሰብና የእሱን ደጋፊ ፍንፍኔ ውስጥ ግደልና ታሰር ብላችሁ መልእክት ያስተላለፋችሁ ብር እያዋጣችሁ እንደሆነ እናውቃለን እኮ። እሱም ያ ብርም ይታገዳል ማለት ነው። ያ ሰውዬ የአካውንቱ ባለቤትም ይያዛል፣ ይታሰራል። ምድረ ፋን ነው። እናንተ በዚህ ሰበብ የፋኖን ጉዳይ ለማስፈጸም ስለፈለጋችሁ ነው። የት ሀገር ነው እንደዚህ አይነት ድምፅ መሆን? ብር አዋጥተህ መሳሪያ ገዝተህ ግደል ማለት ነው። ይሄ የፋኖ አስተሳሰብ፣ የናፍጠኛ አስተሳሰብ። ከግድያ ውስጥ የማትወጡ ሁሌ በግድያ የምታምኑ ሰዎች ናቸው። ስታወሩ በመረጃ አውሩ። ኦሮሞ ሁሉም በአንድነት ድምፅ ሆኗል። ህግ ይዟል። እየተከታተልን ነው። በየቀኑ እየተከታተልን ነው። ከኛ በላይ ነው እንደ ቀነኒን የምትወዱት? ይህ ነው ዱሮ ታውቃላችሁ። ትናንትና መጥተው እዚህ ሚዲያ ላይ ቀነኒ ላይ አንዱ አለም ክላሽ ተኮሰ የምለው ለምን ለፖሊስ ሪፖርት አላደረገም? ያኔ ኦኬ፣ ያኔ አላደረገም። ለምን አሁን ሄዶ ቪዲዮ ቀርጾ ወይም ፖሊስ ጣቢያ ሄዶ ምልክቱ አለ ቤት ውስጥ ተተኩሷል ብሎ ለምን ለፖሊስ ሪፖርት አያደርግም? በናፍጠኛ ቤት ገብቶ ለናፍጠኛ ከምነግር ናፍጠኛ ነው እንደ የኦሮሞን ጉዳይ ድምፅ የሚሆነው? የት ከመቼ ጀምራችሁ ነው የሆናችሁት?
ይሄ እናንተ የምትሰሩት ፖለቲካ የተመረጠ ቃልን እየመረጣችሁ የነዚህ ቤተሰብ ማስለቀስ የኦሮሞን ህዝብ ማስለቀስ ማዋጋት እንደዚህ አይነት ውርደታሞች እናንተ በሽመል ብቻ ነው እየተደበደባችሁ እግራችሁን እየሰባበርን ልክ ካላስገባን እናንተ ሰውንም አታከብሩም ህዝብንም አታከብሩም ሃይማኖትንም አታከብሩም በዱላ ብቻ ነው ልክ የምትገቡት እናንተ ቆሻሻ ሀደራ ሙሉ ቀጥ ኦኬ ፍሬዘር አንተ ውሸት ስለምታወራ አቃለው ከዚህ በፊትም ውሸት ስለምታወራ ይቅርብ ወቢ ቀጥ አንተ ኦሮሞ ድምጽ አልሆነም እያልክ እኮ ነው የታየ ድምጽ እንደዛ ቤቱን ባክን አላልኩም እኔ እንደዛ ይሄ አሁን ወደ ልጁ አይደላችሁ የምትለው ምን ማለት ነው አማርኛ አይችልም አሉክ እንዴት ነው ነገሩ ካንተ ኩልኩ ነው መረጃ ድምጽ አቋላልኩም ማን ነው ወደ አንዱ ዓለም ያደላ አንዱ ዓለምም የኦሮሞ ልጅ ነው ያየው ስለሆነ ነው አብሶም ልንገር በትክክል ልንገር ነገረኝ ካል አይቻልም እኔ ራሴ አሁን ራሱ ከጊዜ በኋላ ላይፍ ገባለሁ እኔ ራሴ በዚህ ጉዳይ አወራለሁ ዛሬ እናትየው ወጣ ራሱ ልክ እንዳባትየው ተናግሯል ስለዚህ ቤተሰቦቹን ሁሉ የማስፈራራት ነገር ከነፍጠኛ ቆማችሁ የሚል ነገር ትክክል አይደለም በይበልጥ ማን ነው ያስፈራራ ማን ነው ቤተሰብ መርዘና ትርቻ እሺ ልጨርስ ማን ነው ያስፈራራ ኦኬ ልንገር ማን ነው አስፈራራ 30 ሰከንድ ስጠኝ በቃ ወጣ እኮ ማን ነው አስፈራራ ያስፈራራው ነገር ማን ነው ያምጠኝ ልንገር ኦኬ ከተከረ መልስ ልስጥ እየጠየቅ ስለሆነ ከጠየቅ መልስ በመረጃ እንድትነግረኝ ነው ማን ነው እሱ ያስፈራራ የቱ ጋር ነው ነግርሃለሁ በመረጃ ነግርሃለሁ እና አባትዮ ሲወጣ ገንዘብ ተከፍሎታል ምናምን በማለትና ብዙ ነገር ሲናገሩ ሰምቼ በዋናነት ለዚህች ልጅ መቆም ትታችሁ ለእሱ የምትቆሙት አንተ ቤትና ቱሉ ቤት ነው በከፍተኛ ደረጃ ዘመቻ ልጇና ቤተሰቦቿ ላይ የምታደርጉት ይሄ እኛ ሀገሩን ይከዳ ቆሻሻ ለዚህ ነው እናንተ መደብደብ አለባችሁ የምለው